ስንቶቻችሁ ናችሁ መቼ ነው እውነተኛና ዘላቂ ደስታን የማገኘው ብላችሁ ራሳችሁን የጠይቃችሁት? ገንዘብ ስናገኝ፣ አዲስ ቤት ስንገዛ ወይም ማህበራዊ ደረጃችን ከፍ ሲል ሁሌም ደስተኛ እንደምንሆን እናስባለን። ነገር ግን እውነታው ይህ አይደለም። ብዙዎች ከፍታ ላይ ሲደርሱ ውጫዊ ስኬት ሲሳካላቸው፣ በውስጣቸው ግን ጥልቅ የሆነ የባዶነት ስሜት፣ የሰላም ማጣትና የጭንቀት ማዕበል ይፈጠራል። ስንቶቻችሁ ናችሁ ከውጭ ሳያችሁ ፈገግ እያላችሁ ከውስጥ ግን ደስተኛ ያልሆናችሁት? ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ግራ ያጋባውን እጅግ ጥልቅ የሆነውንና የብዙዎቻችንን ሕይወት ሊለውጥ የሚችለውን ርዕስ ይዤላችሁ መጥቻለሁ። እሱም ሁሌም ደስተኛ የመሆን ሚስጥር ነው። ብዙ ሰዎች ደስታን የሚፈልጉት ልክ እንደ ሸንኮራ አገዳ ሲነክሱት ጣፋጭ ነገር ፈልገው እንደሚያገኙት ነው። ጊዜያዊ ደስታንና ዘላቂ ደስታን አንድ አድርገው ይመለከቷቸዋል። እዚህ ላይ አንድ አስገራሚ እውነታ ልንገራችሁ። እውነተኛ ዘላቂና ማዕበል የማያናጋው ደስታ የሚመነጨው ከውጭ ከሚመጡ ጊዜያዊ ነገሮች ሳይሆን ለሕይወታችን ዓላማ፣ ለስራችንና ለግንኙነቶቻችን ከምናሳየው የማያወላውልና ፍጹም ቁርጠኝነት ነው። አዎ፣ ዛሬ በዚህ ሰፊና ጥልቅ ትምህርታችን እንዴት በማንኛውም የሕይወት እርከን ላይ ሙሉ በሙሉ ቁርጠኛ በመሆን በውስጣችን የማይደርቅ የደስታ ምንጭ እንደሚፈጠር በዝርዝር እንመለከታለን። በመጀመሪያ ደረጃ በሳይንሱ ዓለም ደስታ የሚለው ጽንሰ ሐሳብ እንዴት ይታያል የሚለውን እንመልከት። በአብዛኛው ማህበረሰብ ዘንድ ደስታ ማለት ህመም የሌለበት፣ ፈተና የሌለበትና ሁልጊዜ ምቹ የሆነ ሕይወት መኖር ማለት ነው። ነገር ግን ዘመናዊው የአዎንታዊ ስነ ልቦና መስራች የሆነው ታዋቂው ምሁር ዶክተር ማርቲን ሴሊግማን በዓለም አቀፍ ደረጃ እጅግ ተወዳጅ በሆኑት እውነተኛ ደስታና የተሻሻለ ሕይወት በሚሉ መጽሐፍቱ ላይ ይህንን የተሳሳተ እሳቤ ሙሉ በሙሉ ይቃወመዋል። ሴሊግማን እንደሚያብራራው ከሆነ የሰው ልጅ ደስታ በሶስት ዋና ዋና ምሰሶዎች ላይ ይቆማል። አንደኛ፣ ደስ የሚያሰኝ ሕይወት። ይህ ከቁሳቁስ፣ ከምግብ፣ ከመጠጥና ከጊዜያዊ መዝናኛዎች የምናገኘው አጭር የደስታ ስሜት ነው። ሁለተኛው ደግሞ ጥሩ ሕይወት ይባላል። ይህ አቅማችንንና ተሰጥኦአችንን አውጥተን ስራዎችን ስንሰራና ውጤት ስናመጣ የሚፈጠር ደስታ ነው። ነገር ግን ከሁሉ በላይ የሆነውና የሰው ልጅ ነፍስ የሚያረካው ሶስተኛው ምሰሶ ነው። እሱም ትርጉም ያለው ሕይወት ነው። ይህ ደስታ የሚመጣው መቼ ይመስላችኋል? ዶክተር ሴሊግማን በግልጽ እንደሚያስቀምጠው እውነተኛና ዘላቂ ደስታ የሚመጣው ከራሳችን ለሚበልጥ ትልቅ ዓላማ ራሳችንን አሳልፈን ስንሰጥና ለዛ ዓላማ በሙሉ ልብ ቁርጠኛ ስንሆን ብቻ ነው። ማለትም ደስታ በራሱ የሚመጣ ስጦታ ሳይሆን ለሕይወት ዓላማችን ያለን የቁርጠኝነት ውጤት ነው። ቁርጠኝነት የሌለው ለአንድ ዓላማ ራሱን ያልሰጠ ሰው የቱንም ያህል ሀብታም ቢሆን በውስጡ ባዶነት ይሰማዋል። ሌላው የሃርቫርድና የቺካጎ ዩኒቨርሲቲ የሥነ ልቦና ምሁር ቺክሰንትሚሄሊ በዓለም አቀፍ ደረጃ ዝናን ባተረፈው The Psychology of Optimal Experience መጽሐፉ ላይ የሰው ልጅ እጅግ በጣም ደስተኛ የሚሆነው መቼ ነው በሚል ጥያቄ አንድ አስገራሚ ጥናት አካሂዷል። መልሱ ብዙዎችን ያስገረመና የሳይንስ ማህበረሰቡን ያነጋገረ ነበር። ሰዎች እጅግ ደስተኛ የሚሆኑት ስራ ፈተው ሲቀመጡ፣ ሲተኙ ወይም ባህር ዳርቻ ላይ ፀሐይ ሲሞቁ አልነበረም። በምትኩ ሰዎች የደስታ ጣራ ላይ የሚደርሱት ሙሉ ትኩረታቸውን፣ ጉልበታቸውንና አቅማቸውን በሚጠይቅ ፈታኝ ስራ ላይ 100% ቁርጠኛ ሆነው ሲጠመዱ ነው። አስቡት፣ አንድ ሐኪም ውስብስብ የሆነ ቀዶ ጥገና ሲያደርግ፣ አንድ ሙዚቀኛ መሳሪያውን ሲጫወት፣ አንድ ጸሐፊ ልብን የሚነካ መጽሐፍ ሲጽፍ፣ ጊዜው፣ ረሃቡ፣ ድካሙና ዓለም ሁሉ ይጠፋባቸዋል። በዛች ቅጽበት ሙሉ በሙሉ ለስራቸው ቁርጠኛ ስለሆኑ አእምሯቸው ከፍተኛ የሆነ የደስታ ሆርሞን ያመነጫል። ስለዚህ ሁልጊዜም ደስተኛ የመሆን ሚስጥር በምንሰራቸው ነገሮች ላይ ግማሽ ልብ ሳይሆን ሙሉ ልብና ቁርጠኝነትን መስጠት ነው። ይህ ጥልቅ የሥነ ልቦና እውነት ለሁሉም የሕይወት ዘመንና የዕድሜ ክልል የሚሰራ ነው። እያንዳንዱ የዕድሜ ክልል የራሱ የሆነ
የደስታ መለኪያና የቁርጠኝነት ፈተና ነው። በመጀመሪያ የህይወት ጅማሩ ላይ ላላችሁ ጉልበታችሁ ለሚፈነጥቀው ወጣቶች አንድ ጥልቅ ነገር ልበል። ወጣትነት የህልም የፍላጎትና የነፃነት ጊዜ ነው። ነገር ግን ዛሬ ባለንበት ዘመን ብዙ ወጣቶች በማህበራዊ ሚዲያ ከሚታየው የውሸት የደስታ ገጽታ ተነስተው እውነተኛውን ደስታ በጊዜያዊ ስሜት፣ በሱስ ወይም ያለ አግባብ በመንከራተት ይፈልጉታል። ከዛም ቀኑ ሲመሽ ጥልቅ የሆነ የብቸኝነትና የድብርት ስሜት ይወጣቸዋል። ወጣቶች፣ የስነ ልቦና ሳይንስ በግልጽ የሚነግራችሁ ደስታ የሚገኘው አሳዳችሁት ሳይሆን ለአንድ ትልቅ ዓላማ ራሳችሁን ስትሰጡ ነው። ደስታን ማግኘት ከፈለጋችሁ ለግል እድገታችሁ፣ ለትምህርታችሁ ወይም ለአንድ ጠቃሚ ክህሎት ማዳበር ራሳችሁን በሙሉ ቁርጠኝነት ስጡ። አንድን እውቀት ለመቅሰም ወስኑ። በሕይወታችሁ ላይ ግልጽ የሆነ ራዕይ ሰንቃችሁ ለዛ ራዕይ ላባችሁንና ደማችሁን ለማፍሰስ ቁርጠኛ ሁኑ። በየቀኑ ጠንክራችሁ በመስራት የምታመጡት ትንሽ ድል ከማንኛውም ጊዜያዊ መዝናኛ በላይ እጅግ የላቀና ዘለቄታዊ ደስታን ይሰጣችኋል። የኑሮ ሸክም፣ የሥራ ጫና፣ የቤተሰብ ኃላፊነትና የኢኮኖሚ ውጥረት ለተጫናችሁ ጎልማሶች፣ እናንተ በህብረተሰብ ውስጥ ብዙ የሚጠበቅባችሁ የቤተሰብና የሀገር መሠረቶች ናችሁ። ብዙ ጊዜ ይህ ሁሉ የኑሮ ጫና እያለብኝ የኪራይና የሥራ ውጥረት እየፈተነኝ እንዴት ደስተኛ መሆን እችላለሁ ብላችሁ ጠይቁ ይሆናል። ታዋቂው የሥነ አእምሮ ሐኪምና የሆሎኮስት ማጎሪያ ካምፕ ተረጂ የነበረው ቪክቶር ፍራንክል የሰውን ልጅ ትርጉም ፍለጋ በተሰኘው ታላቅ መጽሐፉ ላይ አንድ የማይሞት የሥነ ልቦና ሕግ አስቀምጧል። ደስታን ፈጽሞ አትፈልጉት፣ ምክንያቱም ደስታ የሚመጣው እንደ ቢራቢሮ ነው። እርስዎ በግድ ሊይዙት ሲሉ ይበራል። ነገር ግን እርስዎ የተረጋጉና ለሕይወት ዓላማው ቁርጠኛ ከሆኑ ራሱን መጥቶ ትከሻዎት ላይ ያርፋል ይላል ፍራንክል። አዎ፣ የትዳር ኃላፊነት፣ የልጆች አስተዳደግ እንዲሁም የሥራ ጫና ከባድ ሊሆን ይችላል። ነገር ግን እነዚህን ሸክሞች እያማረራችሁና እያጉረመረማችሁ ሳይሆን በፍጹም ፍቅርና ቁርጠኝነት ተቀበሏቸው። ቤተሰቤን ማስተዳደር የእኔ ክብርና ታላቅ ዓላማ ነው ብላችሁ በቁርጠኝነት ስትነሱ ያ ከባድ የሚመስለው የኑሮ ጫና ወደ ጥልቅ የህሊና እረፍትና የደስታ ስሜት ይቀየራል። ብዙ ዘመን ላስቆጠራችሁ፣ ጸጉራችሁ በእውቀት ለሸበተና የሕይወትን ውጣ ውረድ ላያችሁ አዛውንቶች፣ አባቶችና እናቶች፣ በእርጅና ዘመን ውስጥ የሰውነት አቅም ሲደክም ብዙዎች ደስታ ከኛ ያርቋል ብለው ያስባሉ። ነገር ግን የሥነ ልቦና ጥናቶች እንደሚያሳዩት እውነተኛው የመንፈስ የበሰለ ደስታ ያለው በዚህ ዘመን ላይ ነው። የእናንተ ትልቁ የደስታ ምንጭ ትውልድን ለማነጽ፣ ልምድና እውቀትን ለማካፈልና ማህበረሰባችሁ ላይ ሰላምን ለመፍጠር ባላችሁ ቁርጠኝነት ውስጥ ነው። ባለፈው ሕይወታችሁ ውስጥ ያጋጠማችሁን ፈተናና ድል ለወጣቱ ለማስተማር ወስኑ። በይቅርታ በፍቅርና በመንፈሳዊ እርጋታ ውስጥ ራሳችሁን አሳልፋችሁ ስጡ። ለሰላምና ለፍቅር ቁርጠኛ የሆነ ልብ ዕድሜ ሊያረጀውና ሊቀማው የማይችለው ዘለቄታዊ ደስታን ያገኛል። አሁን ዘላቂ ደስታን በቁርጠኝነት ለማምጣት የሚረዱ 5 ጥልቅና ተግባራዊ እርምጃዎች እንመለከታለን። እንግዲህ ይህንን ዘላቂ የሆነ እውነተኛ ደስታ በማያወላውል ቁርጠኝነት በውስጣችሁ ለመፍጠር ከዛሬ ጀምሮ መተግበር ያለባችሁን 5 ዋና ዋናና ጥልቅ የሥነ ልቦና እርምጃዎች በዝርዝር እነግራችኋለሁ። እነዚህን እርምጃዎች በሕይወታችሁ ውስጥ ተግባራዊ አድርጓቸው። አንደኛ፣ የሕይወት ሙሉ ኃላፊነት 100% ውሰዱ። ማማረር፣ ሌሎችን መውቀስ፣ ሁኔታዎችን ማመካኘትና በዚህ ሀገር እንዴት ደስተኛ መሆን ይቻላል ብሎ ማዘን የደስታ ዋና ጠላቶች ናቸው። ለደስታችሁም ሆነ ለሐዘናችሁ ኃላፊነቱ የሌላ ማንም ሳይሆን የእናንተ ብቻ ነው። ከዛሬ ጀምሮ ሕይወታችሁን በራሳችሁ እጅ ለመውሰድና ለማስተካከል እስከ ሞት ድረስ ቁርጠኛ ሁኑ። ውጫዊ ሁኔታዎች እስኪስተካከሉ አትጠብቁ። የደስታችሁ ባለቤት ራሳችሁ ናችሁ። ሁለተኛ፣ ለምታደርጉት ማንኛውም ነገር ሙሉ ልብና ትኩረት ይኖራችሁ። ምግብ እየበላችሁ ከሆነ ሙሉ ለሙሉ በዛች ምግብ ጣዕም ላይ አተኩሩ። ከቤተሰባችሁ ወይም ከወዳጅ ዘመዶቻችሁ ጋር እያወራችሁ ከሆነ ስልካችሁን ሙሉ በሙሉ አስቀምጡና አእምሯችሁንና ልባችሁን ስጧቸው። ስራ እየሰራችሁ ከሆነ 100% ለዛ ስራ ታማኝ። ግማሽ ልብ ሁሌም ጭንቀትንና አለመረጋጋትን ያመጣል። ሙሉ ቁርጠኝነት ግን ሁሌም
ጥልቅ ደስታን ይወልዳል። ሶስተኛ፣ ከመቀበል ይልቅ ወደ መስጠትና ማካፈል ተሸጋገሩ። ሳይንሳዊ ጥናቶች እንደሚያሳዩት የሰው ልጅ ለራሱ ከሚያስብለትና ከሚገዛው ነገር ይልቅ ለሌሎች ሰዎች ከልቡ ሲያደርግ፣ ሲሰጥና ሲረዳ የሚፈጠረው የአእምሮ እርካታና የደስታ ሆርሞኖች እጅግ ከፍተኛ ነው። ጊዜያችሁን፣ እውቀታችሁን ወይም ጉልበታችሁን ለሌሎች ወገኖቻችሁ ለማካፈል ቁርጠኛ ሁኑ። አንድን ሰው በቅንነትና ያለምንም ክፍያ ለማገዝ ስትወስኑ አእምሯችሁ በሚያስደንቅ የሰላምና የደስታ ማዕበል ይሞላል። አራተኛ፣ የእድገትንና የለውጥን ህመም በደስታ ተቀበሉ። እውነተኛ ደስታ ማለት ፈጽሞ ህመም የሌለበት ንጹህና ለስላሳ ህይወት ማለት አይደለም። ትልቅ ስፖርተኛ ለመሆን ጡንቻ መታመም አለበት። ታላቅ እውቀት ለመቅሰም አእምሮ መድከም አለበት። ለዓላማችሁ ቁርጠኛ ስትሆኑ የሚመጣውን ድካም፣ ፈተናና እንቅፋት እንደ ጠላት ሳይሆን እንደ እድገት ምልክት፣ እንደ አሸናፊነት ማስተማር ያደርጋችሁ እዩት። ለስኬታችሁ ያላችሁ የማያወላውል ቁርጠኝነት በህይወት ውስጥ የሚያጋጥሟችሁን ህመም ሁሉ ወደ ትልቅ ትርጉምና ደስታ ይቀይረዋል። አምስተኛ፣ የዕለት ተዕለት የምስጋና ልምምድና ቁርጠኝነት ይኖራችሁ። ዶክተር ማርቲን ሴሊንግማን ባደረጋቸው ሰፊ ጥናቶች ላይ በመመስረት በየቀኑ በህይወታቸው ላለው ትንሹም ሆነ ትልቁ ነገር የሚያመሰግኑ ሰዎች ከሌሎች ሰዎች ይልቅ እጅግ ከፍተኛ የሆነ የደስታ መጠን አላቸው። ጠዋት ከእንቅልፋችሁ ስትነሱና ማታ ወደ አልጋችሁ ስትሄዱ በህይወታችሁ ስላሉት በረከቶች ለማመስገን በጽኑ ቁርጠኛ ሁኑ። ለትንፋሻችሁ፣ ለጤናችሁ፣ ለቤተሰባችሁ፣ ላለፈው አስቸጋሪ ቀንና ለሚመጣው አዲስ ተስፋ ሁሉ አመስግኑ። ምስጋና አእምሯችንን ከሐዘንና ከቅሬታ ወደ ብሩህ ደስታ የሚቀይር ብቸኛው የስነ ልቦና ቁልፍ ነው። ወዳጆቼ፣ ደስታ በገበያ ላይ አይገዛም። ደስታ በጊዜያዊ ስሜት፣ በዝና ወይም በገንዘብ ብዛት አይመጣም። ደስታ ያለው በእናንተ ልብ ውስጥ ነው። ደስታ ያለው በእናንተ ልብ ውስጥ፣ በእናንተው አእምሮ ውስጥ እና በእናንተው የዕለት ተዕለት የቁርጠኝነት ውሳኔ ውስጥ ነው። ሕይወት ውጣ ውረድ የበዛባት፣ ፈተናዋ የከበደች ናት። ነገር ግን ከዛሬ ጀምሮ፣ ከዚህ ሰከንድ ጀምሮ የሌሎችን ሰዎች ፍላጎት ማሳደድ አቁሙ። ለራሳችሁ እውነት፣ ለቤተሰባችሁ፣ ለሴታችሁና ለዓላማችሁ በሙሉ ልብ ራሳችሁን ሰጥታችሁ መኖር ጀምሩ። በፍጹም ቁርጠኝነትና ቆራጥነት ሕይወታችሁን በገዛ እጃችሁ ምሩት። ለዓላማው ቁርጠኛ የሆነ በጽናት የቆመ አእምሮ የትኛውንም የሐዘንና የጭንቀት ማዕበል አቋርጦ ሁሌም የሚፈልቅ የደስታና የሰላም ምንጭ መሆን ይችላል። ይህ የዛሬው ጥልቅ የስነ ልቦና ትምህርታችን። ይህ ቪዲዮ ለእርስዎ ጠቃሚ ሆኖ ካገኙትና ይህ የደስታ ሚስጥር የነፍስ ወንበር ካንኳኳ የህይወት ለውጥ የሚያመጡ አእምሮን የሚያነቁ ተጨማሪ የስነ ልቦና ጥበቦች በየጊዜው ማግኘት ከፈለጋችሁ አሁኑን ከስር ያለውን ቀዩን የሰብስክራይብ ቁልፍ በመጫን የዚህ ነፃ ደስተኛና ጠንካራ ቤተሰብ አባል ይሁኑ። ይህንን ቪዲዮ ላይክ በማድረግ ይህ መልእክት ብዙ ወገኖቻችን እንዲደርስ የደስታ ምክንያት እንዲሆን የበኩላችሁን አስተዋጽኦ አድርጉ። እንዲሁም አሁን በዚህ ሰዓት በጭንቀት ውስጥ ላሉ፣ ተስፋ ለቆረጡና እውነተኛ ደስታ ለራቃቸው ወዳጅ ዘመዶቻችሁ ይህንን ቪዲዮ ሼር በማድረግ የደስታና የብርሃን መንገድ ጠቁማችሁ። በዛሬው ትምህርት ውስጥ የትኛው ነጥብ የበለጠ ልባችሁን እንደነካው ወይም እናንተን ደስተኛ የሚያደርጋችሁ ትልቁ ነገር ምን እንደሆነ ከስር በኮሜንት ላይ ጻፉልኝ። በቀጣይ በሌላ ጥልቅ የህይወት ክህሎትና የስነ ልቦና ትምህርት እስከምንገናኝ ድረስ ሁላችሁም ለእውነተኛ ዓላማችሁ በሙሉ ቁርጠኝነት ቆማችሁ ዘላቂ ደስታን ተላብሳችሁ በጤናና በታላቅ ሰላም ጠብቁኝ። ከልብ አመሰግናለሁ። ፈጣሪ ሁላችንንም በደስታና በሰላም ይሙላል።